አሁን አንዳንድ ሰው ብቻውን ላበላብ የሚሆን ሰው አለ። በቃ ይደክመዋል። በቃ ኢላ የሚተናነቀው ሰው አለ። ምን መሰለህ አፈና አረገኝ ይላል። ምንም ሰው የሌለበት ብቻውን የሚታፈነው ሙቀቱ ከውስጥ ነው። ቀዝቀዝ በሉ። እድገት እኮ ብዙ ጊዜ እኮ አታውቀውም። ስታድግ ናቹራል ነው። አለማደግ እኮ ነው የሚያስታውቀው። በላም ቅጥረኛ ጠንቋይ ነው። በጣም ዝነኛ ነው። ነገስታት እየቀጠሩ የሚያስጠነቁሉት የተናገርከው እንደሚሆንልህ አውቃለሁ አሉ በላምን። ይሄ ህዝብ አለ ተዘልላ እንደተኛች እንደ ሴት አንበሳ ነው። አትንካው። ሴት አንበሳ እንኳን ነክታት እንዲሁም ለአደን የምትወጣ ነች። ባትነካው ጥሩ ነው። አንድ በጣም እንወዳት ጠቅሳለች። ማንም ሰው ነው የሚጠቅሳት። ተወጣበት በያዕቆብ ላይ ድግምት አይሰራ ምናምን ባይዘይ በላም ነው ያለው። ከዚህ ህዝብ ኮከብ ይወጣል አለው። የሞዓብን ራስ ይቀጠቅጣል ይፈጫዋል ሲለው ቀጥሎ ባላቅ እንደዚህ ያለው እማትረገማቸው ከሆነ አትመርቃቸው። በድግምት በሟርት ምንም ያልሆነ ህዝብ በአንድ ቀን 24,000 ሰው ሞተ ከእስራኤል ህዝብ። በምን ዲሴፕቲቭ ነው ሰውየው። ቆነጃጅት በመካከላቸው ላክና በኃጢአት እንዲወድቁ አርጋቸዋል። የመጨረሻው ባለስልጣን እናንተ ናችሁ። ምንም አይነት የኑሮ ስታተስ ልትሆኑ ትችላላችሁ። እኔ ስፒሪቹዋሊ ፖዚሽንድ ናችሁ ነው ያልኳችሁ። በክርስቶስ ኢየሱስ ምክንያት እግዚአብሔር እናንተ ላይ የመጨረሻውን ኃይል ኢንቨስት አድርጓል። እግዚአብሔር ልጁን ኢየሱስ ክርስቶስን ያስነሳበትን የሚያክል ኃይል በፍጥረት ታሪክ ውስጥ አሳይቶ አያውቅም። የእግዚአብሔር የመጨረሻ ጉልበት የታየው እኔና እናንተን ካፈር ሲሰራ ሳይሆን ልጁን ከሞት ሲያስነሳ ነው። በዚሁ በኤፌሶን ምዕራፍ 1 ላይ ቁጥር 19 እና 20 ላይ እግዚአብሔር ወደ ኢየሱስ መቃብር የትንሣኤ ኃይል ልኮ ያውቃል አለ ጳውሎስ። ልኮ ያውቃል ወደ ኢየሱስ መቃብር። ወደ ኢየሱስ መቃብር ይሄንን ኃይል ሲልከው ኢየሱስን በአንዴ 6 ነገር አረገው። በአንዴ 6 ነገር አረገው። የመጀመሪያ አንደኛ በቀኙ ከሞት አስነሳ ይላል። ሁለተኛ በቀኙ አስቀመጠ። ሶስተኛ ከስም በላይ ስም ሰጠ። አራተኛ መልካምና ክፉ በሆኑ መዋቅሮች ላይ ሾሞ ይላል። አምስተኛ ሁሉን ከእግሩ በታች አስገዛለት ይላል። ስድስተኛ የቤተ ክርስቲያን ራስ አረገ። እንደዚህ ይላል። እግዚአብሔር ይህንን ባደረገ ጊዜ የብርታቱ ጉልበት ታይቷል። እግዚአብሔር ምን ያክላል የተባለው የክርስቶስ ትንሣኤ ቀን ነው። ያ ኃይል በቤተ ክርስቲያን መካከል ፈሷል። ማቴዎስ 28:20 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ የምትለው ቃል ተስተለጨ። ስልጣን የምትለው ቃል በሰማይና በምድር ተሰጠኝ የሚለው የኔ ብቻ ነው አላለም ኢየሱስ። ኤግዞጂያ ማለት ዴሊጌትድ ኦቶሪቲ ነው። ዴሊጌትድ ነው። የኔ ብቻ ሳይሆን በህጋዊ ውክልና የናንተም ነው። የመጨረሻው ስልጣን የኔ ነው አለና በህጋዊ ውክልና የቸርችም ነው አለ። በዚህ ስልጣን ነው እስከ ምድር ዳር ሂዶ ያለ። ክብር ለኢየሱስ ይሁን። እንደናንተ አይነት ባለስልጣን ምድር ላይ የለም። የመጨረሻው ባለስልጣን እናንተ ናችሁ። ምንም አይነት የኑሮ ስታተስ ልትሆኑ ትችላላችሁ። እኔ አሁን ስለሱ አይደለም እያወራሁ ያለሁት። እኔ ስፒሪቹዋሊ ፖዚሽንድ ናችሁ ነው እያልኳችሁ ያለሁት። በክርስቶስ ኢየሱስ ምክንያት እግዚአብሔር እናንተ ላይ የመጨረሻውን ኃይል ኢንቨስት አድርጓል። ጌታ ኢየሱስ ክርስቶስ የኔ ብቻ ነው አይደለም ያለው። ይሄ ስልጣን የኔ ነው አለና በዚህ ስልጣን እስከ ምድር ዳር ይዟል። ብርታት የሚለው ቃል በውስጥ ሰውነት መለኮታዊ ጉልበት መልበስ። ይሄ ከትንሣኤ ኃይል የተለየ በውስጥ ሰውነት ኢንዱናሚዮ የሚለው በውስጥ ሰውነት መለኮታዊ ኃይል መልበስ። ኢንዱናሚዮ ማለት ዳይናማይት የሚለውን እንግሊዘኛ ያገኘንበት በአማርኛ ድማሚት አዋሌን ፋስት ኤክስፕሎሲቭ ሬዚስት የማይደረግ ለመዋጋት ነው ይሉ ጳውሎስ የሚያስ ሰዎቹ ነው እያኮበኮቡ። የመጨረሻው ስልጣን በጌታ መሆን ነው ነን ይሉታል። የመጨረሻው ኃይል የትንሣኤ ኃይል ነው ይዘናል ይሉታል። ቸርችን እንዴት እያስታጠቃት ነው ጳውሎስ እዩት። አሁን ይሄ ደብዳቤ የተነበበለት ጉባኤ ሲወጣ ዝም ብላችሁ ሳሉት አርጤምስ እንዴት ፊቱ ትቆማለች? የመጨረሻው ስፍራ በጌታ መሆን ነው። ተቀምጣል። ወደፊት አይደለም የምትሆኑት ናችሁ፣ ወደ ሙላት ነው የምትሄዱት። ፉልፊልመንት ነው እንጂ ኦሬዲ እኮ አሁን ቸርች በጌታ ሁኑ እኮ አትባሉም። ናችሁ ነን በሉኝ እስቲ። እንዴ ናችሁ
ጌታ ይባረክ። የመጨረሻውን ኃይል ኢየሱስ ሰጥቷል። ቀጥሎ ደግሞ ይሄ እንደሆነ በውስጥ ሰውነት ኢንዋርድ ነው ስፒሪቹዋል። በውስጥ ሰውነት ነው ማለት እዚህ ፊዚካል ላይ አይደለም እያወራ ያለ፣ ግን ስዕላዊ ነው። አንድ ሰውነቱን ቦዲ ቢልደሮች አይታችኋል። በብዙ ራሳቸውን አሰልጥነው ጡንቻ በጡንቻ የሆኑ ሰዎች ልክ እንደዛ የውስጠኛው ሰውየው። ለዚህ ቆንጆ ምሳሌ ራሱ ሰውየው ነው። ሰውየው ሰውነቱ ደካማ ልክክ ያለ ደካማ ነው። አይን ውስጥ የማይገባ ህመም ነገር አለበት ይላሉ። አጭር ዱዋርፍ ነው ይሉታል። በጣም አጭር ነው፣ ዱዋርፍ ነው ምናምን እንደው ለማየት ራሱ አይን ውስጥ አይገባም። ሰውየው አፉን የከፈተ ቀን ግን የሰው ወገብ አይደለም የቤት መሰረት ይፈታል። በጣም አደገኛ ነው። ውስጥ ያለው ሰውዬ በደማስቆ ካለ አግሪጳ በለው ማበለው በትንትኑ ነው የሚወጣው። አትችሎም። የውስጡ ሰው ኃይለኛ እና ጳውሎስ የሚለው እሱ ነው የውስጡ ሰው። ይሄ ደግሞ በአንድ አዳር የሚሆን አይደለም ነው፣ ከጌታ ጋር ባለ ህብረት የሚመጣ ነው። ትሩ ፕሬየር በረጅም ከጌታ ጋር አብሮ በመሆን ቀጥሎ ከእግዚአብሔር ቃል ጋር አብሮ በመቆየት መንፈሳዊ ዓለም ላይ በመኖር የሚዳብር ነው። ይሄ የአንድ አዳር አይደለም። ጊፍት ብቻ ሳይሆን የኛም ኮሚትመንት ነው። የኛም መሰጠት ነው። በቤተ ክርስቲያን ደግሞ ዲቮሽን ምንም ጥያቄ ውስጥ አይገባም። አሁን እኔ ስለ እናንተ ትጋት በእውነት ስለ ብዙዎቻችሁ መናገር እችላለሁ። ሰኞ አገኛችኋለሁ፣ ማክሰኞ ጧት ጸሎት አገኛችኋለሁ፣ ሮብ ማታ ትምህርት አገኛችኋለሁ፣ ሐሙስ ጧት ጸሎት አገኛችኋለሁ፣ ሐሙስ ማታ እንደገና ትምህርት አገኛችኋለሁ፣ እሑድ አገኛችኋለሁ። ያላቸውን ሸጠው በሐዋርያት እግር ስር አስቀምጡ የሚለው ነው የቀራችሁ። ቸርች ነው እየኖራችሁ ያላችሁትና ይሄ ከጌታ ካልሆነ በቀር ሰው አስቦት ሊያደርገው ብቻ የሚችል አይደለም። ይሄ ስጦታም ጭምር ነው። ክብር ለኢየሱስ ይሁን። እና በዚህ ሂደት ውስጥ እኮ እናንተን እግዚአብሔር እኮ እየገነባ ነው። ታውቃላችሁ፣ ሰው ሲያድግ አያውቅም። እድገት እኮ ብዙ ጊዜ እኮ አታውቀውም። ስታድግ ናቹራል ነው። ናቹራል እኮ ስታድግ ናቹራል ስለሆነ ኖርማል ነው። አለማደግ እኮ ነው የሚያስታውቀው አይደል? የተወለደ ልጅ አሁን ያድጋል። እድገት ሂደት ነው። ታድጎ አይታደርም። በአመታት ነው የሚታደገው አይደል? የተወለደ ልጅ አሁን ስታይ እንደ ዝም ብሎ የ8 ወር ልጅ የ9 ወር ልጅ እንትን እየያዘ ድክ የሚል ልጅ እዚህ ጋር አምጥተው ውጣ ብትለው ይወጣል? አይወጣም። ኢየሱስ ክርስቶስም ውጣ ብትለው አትፍሮ ይወጣል? አይወጣም። ይሄንን ልጅ አሁን እንዲወጣ ማብላት አብለተ እያጠጣ እያበላ እያጠጣ በ10 ዓመት ውስጥ 2 ደረጃ ባንድ ይወጣል። እድገት የሚፈታው ብዙ ነገር አለ። ቸርች ከጌታ ጋር በመኖር ብቻ የሚፈታ ፕሮሰሱን ጠብቆ በማደግ የሚፈታ እና የኤፌሶን ቸርች ደግሞ በዚህ ጤነኛ ናት። በጣም ጠንካራ የሆነ ትምህርት አለ። ቀጥሎ ጠንካራ የሆነ እንደ ጢሞቴዎስ አይነት አስተማሪ ያላቸው፣ ከዛ ውጪ ደግሞ ይጸልያሉ ሰዎች። ይሄም ትጋት አለን። ጳውሎስ ይሄን ሁሉ ነገር ግን አስታጥቀን ይሄን ሁሉ ነገር ተሸክሙ ብለህን ግን ምንድነው የምንዋጋው? ምክንያቱም ቆላሲያስ ላይ ስታስተምረን ቆላሲያስም በዚህ ጊዜ አይደል የተጻፈው? ቆላሲያስ 2:14 ምን አለ እኮ ስትጽፍ ክርስቶስ በመስቀሉ ያለቆችን የባለስልጣናትን ማዕረግ ገፏል ብለህ ጽፈሃል። ሰይጣን ተሸንፏል ብለህ የጻፍከው አንተ ነህ። ማዕረጉ ተቆርጧል፣ መውጊያው ተነጥቋል፣ ባዶን ነው ብለህ እኮ ያስተማርከን አንተ ነህ። ምን ለመዋጋት ነው ይሄንን ሁሉ ኃይል የምንለብሰው? ይሄ ሁሉ ነገር ላያችን ላይ የተቀመጠው ሲሉት ቁጥር 11 ነው። ለዚህ መድኃኒቱ የዲያብሎስን ሽንገላ፣ የዲያብሎስን የተንኮል ስራ አይደለም ይለው። እግዚአብሔር ያለን ምንድነው? ለድግምቱና ለሟርቱ ነው ያለው። አፉን እናንተ ጠብቁ። ዲሴፕሽን ሽንገላው፣ የዲያብሎስን ሽንገላ ምንድነው? ጳውሎስ ምን ጠብቅ? የዲያብሎስን ሽንገላ ዛሬ እቺን ነው የተወሰነ ነካክቻ ተምጫለች። ዘውልቅ 14 15 ምናምን ትዝ ይላችሁ እስራኤል የነ በለዓም ታሪክ ይኸውላችሁ መጽሐፍ እኮ እንደዚህ ይላል አይደል? 7 መሰዊያ 3 ተራራ ላይ ባላቅ የተባለው የሞዓብ ንጉስ በለዓም ለሚባለው ጠንቋይ ሰራለት ይላል። በለዓም ደግሞ ቅጥረኛ ጠንቋይ ነው። ፈስጋ ከሚባል ከተማ ነው የመጣው።